ዛሬ ስለ አልበርት አንስታይን ያልተሰሙ ክስተቶች፣ ከወላጆቹ ጋር ስለነበረው ታሪክ፣ ስለ ከቤተሰቦቹ ጋር ስለነበረውና አንዳንድ ስላጋጠሙት አስገራሚ ክስተቶች እናያለን። አንስታይን በልጅነቱ ትምህርት የማይገባውና ደካማ ተማሪ ተደርጎ ይታሰብ እንደነበረ ታውቃላችሁ። ቢሆንም ጊዜ ኃይል ነው። አልበርት አንስታይን በሳይንስ ታሪክ ውስጥ ትልቅ ስፍራ የሚሰጠው የዘመናዊ ፊዚክስ አባት ተብሎ የሚጠራ ሰው እንደሆነም ማንም የሚያውቀው እውነታ ነው። በተለይ በ20ኛዎቹ ክፍለ ዘመን መጀመሪያ ላይ ያደረጋቸው ግኝቶች ዓለምን ስለ ጊዜ፣ ስለ ጠፈርና ስለ ቁስ ያላትን ግንዛቤ ሙሉ ለሙሉ ቀይረውታል። ምሳሌ ቲዮሪ ኦፍ ሪላቲቪቲ፣ ብራውኒያን ሞሽን፣ አጽናፈ ዓለም፣ የፎቶግራፍ ኢፌክት መጥቀስ እንችላለን። ስለሱ በጥቂት ካለን ወደ ዛሬው ፕሮግራማችን እንገባለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አንስታይን ሲወለድ የጭንቅላቱ የኋላ ክፍል በጣም ትልቅና ያልተመጣጠነ ነበር። እናቱ ፖሊን ልጃቸውን ባዩ ጊዜ በጣም ደንግጠው ጭራቅ ነው እንዲወለድኩት ብለው እስከ መጮህ ደርሰው ነበር። ከጊዜ በኋላ ግን ጭንቅላቱ ወደ ተፈጥሯዊ ቅርጹ እየተመለሰ መጥቷል። እርግጥ ነው ያ ትልቅ ጭንቅላት በኋላ ላይ ለዓለም ታላቅ ዕውቀትን የሚያመጣ መሆኑን በወቅቱ አላወቁም ነበር። እናቱ ፖሊን ሙዚቃ በጣም ትወድ ነበር። ከእናቱ ፖሊን አንስታይን ጋር የነበረው ግንኙነት በጣም ጥብቅና ለአንስታይን ማንነት መቀረጽም ትልቅ ድርሻ የነበረው ነው። እናቱ ፖሊን በጣም ጎበዝ የፒያኖ ተጫዋች ነበሩ። አንስታይንም ለጥበብና ለሙዚቃ ያለውን ፍቅር የወረሰው ከሳቸው ነው። እናቱ አንስታይንን የሙዚቃ ሰው እንዲሆን በጣም ይፈልጉ ነበር። ገና በ5 ዓመቱ የቫዮሊን ትምህርት እንዲጀምር አደረጉት። መጀመሪያ ላይ አንስታይን ቫዮሊን መለማመድ በጣም ይጠላ ነበር። በአንድ ወቅት በጣም ከመናደዱ የተነሳ መምህሩ ላይ ወንበር ወርውሮበታል ተብሎ ይነገራል። በኋላ ግን የሞዛርትን ሙዚቃ ሲሰማ አደረበትና ቫዮሊን ሳይለይ እስከ ሕይወቱ ፍጻሜ ድረስ ይዞት ኖሯል። ከባድ የፊዚክስ ቀመሮች ሲወሳሰቡበት ቫዮሊን እየተጫወተ መፍትሄ ይፈልግ ነበር። አንስታይን ዝነኛ ከሆነ በኋላ ራሱ ከእናቱ ጋር በመሄድና አብረው ሙዚቃ በመጫወት ይዝናኑ ነበር። እናቱ ፒያኖ ሲጫወቱ እሱ ቫዮሊን ይጫወታል። አንድ ጊዜ አብረው እየተለማመዱ ሳለ አንስታይን የሙዚቃውን ምት መሳሳት ይጀምራል። በዚህ ጊዜ እናቱ ፖሊን እየሳቁ አልበርት ወይ ችግርህ እኮ መቁጠር አለመቻልህ ነው ብለውት ነበረ። በዓለም ላይ ካሉ ታላላቅ የሂሳብ ሊቃውንት አንዱ የሆነውን ሰው መቁጠር አትችልም መባሉ በጣም አስቂኝ ገጠመኝ ሆኖ ተመዝግቧል። አንስታይን የመጀመሪያ ሚስቱ ሜሌቫን ሊያገባ ሲል እናቱ በጣም ተቃውማው ነበረ። ምክንያቱም ሜሌቫ ከእሱ በእድሜ ትበልጥ ነበር። በተጨማሪም እንደሱ ፊዚክስ የምታጠና በጣም ጎበዝ ነበረች። እናቱ እሷ እኮ መጽሐፍ እንጂ ሴት አይደለችም በማለት ይቃወሙት ነበር። ሆኖም አንስታይን የእናቱን ተቃውሞ ወደ ጎን በማድረግ ትዳሩን መስርቷል። እናቱ ፖሊን አንስታይን በሳይንሱ ዓለም ትልቅ ደረጃ ላይ ሲደርስ ለማየት በመታደላቸው ሁልጊዜም በልጃቸው ይኮሩ ነበር። አንስታይንም በሕይወቱ መጨረሻ አካባቢ እናቱ ያስተማሩትን ሙዚቃ ከሳይንሱ በላይ ሰላም እንደሚሰጠው ይናገር ነበር። ስለ እናቱና እሱ ፍቅር ይህንን ካለን አልበርት አንስታይን ሕይወት በሳይንሳዊ ስኬቶች ብቻ ሳይሆን በሚያስገርሙና ግራ በሚያጋቡ ገጠመኞችም የተሞሉ ነበር። ጥቂቶችን ብንመለከት አንስታይን እስከ 3 ዓመቱ ድረስ ምንም አይነት ንግግር አይናገርም ነበር። ወላጆቹ ልጃችን የአእምሮ ዝግመት አለበት ብለው እስከ መስጋት ደርሰው ነበር። በአንድ ወቅት ራት ላይ ተቀምጠው ሳለ በድንገት ሾርባው በጣም ያቃጥላል ብሎ ተናገረ። ወላጆቹ ደንግጠው ለምን እስካሁን ዝም አልክ ቢሉትም እስካሁን ድረስ ሁሉም ነገር ስርዓት ነበረው ወይም በስርዓት ነበር ብሎ መለሰ ይባላል። በ1952 የእስራኤል የመጀመሪያ ፕሬዝዳንት ሲሞቱ የእስራኤል መንግስት ለአንስታይን ፕሬዝዳንታችን ሆን የሚል ጥያቄ አቅርቦለት ነበር። አንስታይን ግን ለሰዎች ጉዳይ አስፈላጊውን ችሎታና ልምድ የለኝም በማለት ጥያቄውን በትህትና ውድቅ አድርጓል። አስገራሚው ደግሞ የአንስታይን ባህሪ ካልሲ አይለብስም ነበር። ካልሲዎች ጣት አካባቢ ስለሚቀደዱና ስለሚያስቸግሩት በጣም ትልቅ ዝግጅቶች ላይ እንኳን ሳይቀር ያለ ካልሲ
ጫማውን አድርጎ ይሄድ ነበረ። እንዲያውም በአንድ ወቅት ለሚስቱ በጻፈው ደብዳቤ በጣም አስፈላጊ በሆኑ ስብሰባዎች ላይ እንኳን ካልሲ አለመልበስን ተለማምጃለሁ ብሏት ነበር። አነስታይን በ1955 ሲሞት አስክሬኑ እንዲቃጠልና አመዱ በምስጢር እንዲበተን አዞ ነበረ። ሆኖም ግን አስክሬኑን የመረመረው ዶክተር ቶማስ ሃርቬይ የአነስታይንን አንጎል ያለ ቤተሰቦቹ ፍቃድ ሰርቆ ወሰደው። ይህ ዶክተር ለ40 ዓመታት ያህል የአነስታይንን አንጎል በጃር ውስጥ አስቀምጦት የነበረ ሲሆን ዓላማውም የዚህ ሰውዬ ብልህነት ምስጢር ምንድን ነው የሚለውን ለማጥናት ነበር። በስተመጨረሻ አነስታይን ከመጀመሪያ ሚስቱ ከሜሊባ ማርች ጋር ሲፋታ ወደፊት የኖቤል ሽልማት ካገኘሁ ገንዘቡን በሙሉ ለአንቺ እሰጣለሁ የሚል ስምምነት ፈርሞ ነበር። ገና ሽልማቱን ሳያገኝ በራሱ ላይ በነበረው እምነት ነው ይሄንን የፈረመው። በ1921 ሽልማቱን ሲያገኝ ቃሉን ጠብቆ ገንዘቡን በሙሉ ሰጥቷታል። ያ ሁላችንም የምናውቀው ደግሞ ምላሱን አውጥቶ የተነሳው ፎቶ በአጋጣሚ የተከሰተ ክስተት እንዳልነበረ ታውቃላችሁ። ይህን እንደ ቲፕ ልጨምርላችሁ። በ72ኛ ዓመት የልደት በዓሉ ላይ ፎቶ አንሺዎች ሳቅበል እያሉ ሲያስቸግሩት እሱ ሰልችቶት በምሬት ምላሱን አወጣ። ያ ፎቶ ግን እስከ ዛሬ ድረስ የብልህነትና ዘና ያለ ሰው ወይም ፈታ ያለ ሰው መገለጫ ሆኖ ቀርቷል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ሰብስክራይብ ያላደረጋችሁ ካላችሁ አሁንም ሰብስክራይብ ያድርጉ። ይህ ኬር ላይት ቲዩብ ነው።